ቁጥር 14 እጅግ የተወደዱና የተከበሩ እዚሁ አካባቢ አጥንትና ደም የሆኑት መጋቤ ሃይማኖት መምህር ጌታቸው በአዲስ አበባ ሀገረ ስብከት የኩርፎ ደብረ መድኃኒት ጽሩ መድኃኔዓለምና ሰማዕቱ ቅዱስ ጊዮርጊስ አብያተ ክርስቲያናት የስብከተ ወንጌል ክፍልና በወቅቱ የሰበካ ጉባኤ ተወካይ ታማኙና ቅን ወንድማችን እንደዚሁም ቤተክርስቲያን በእውቀት አመጣ የወለደቻችሁ ከአዲስ አበባ መጣችሁ ይልቁንም ከምንጓጓለት ከታላቁ ሰዋስወ ብርሃን ቅዱስ ጳውሎስ ዩኒቨርሲቲ የመጣችሁ ሊቃውንቱ የኔታ አክሊሉ የኔታ ምስራቅ በዚሁ አካባቢ ያላችሁ ደግሞ መምህራን እንደዚሁም ደግሞ የበዓል እንዲደምቅ ገንዘባቸውን ጊዜያቸውን እውቀታቸው ሁልጊዜ ከዚህ ሕዝብ ጋር አድርገው የሚያገለግሉ እነ መጋቤ ካህናት እነ መጋቤ ሥርዓት እነ በኩረ ትጉሃን ሌሎቹም በተመሳሳይ መልኩ ይልቁንም የዚህ አካባቢ ክርስቲያኖች እግዚአብሔር በበረከት ያልተለያችሁ ንጽሕና የሚስማማችሁ ክፋት የማይስማማችሁ ደግነት የሚስማማችሁ የአካባቢው ሕዝበ ክርስቲያን አባቶቻችን፣ እናቶቻችን፣ ልጆቻችን፣ ሕፃናት፣ የአካባቢው ካህናት፣ ዲያቆናት፣ ተማሪዎች ሁላችሁም በእግዚአብሔር ስም እንደምን ከረማችሁ? እንደምን አላችሁ? እንደምን መጣችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በመመስገኛው ስፍራ በገናናው መልአክ በመጋቤ ብሉይ ቅዱስ ሚካኤል በዓል የሰበሰበን አምላካችን ምስጋና የባህሪ ገንዘቡ ስለሆነ እንኳን አደረሰን አደረሳችሁ። ምስጋና ቅርቡ እናታችን ቅድስት ድንግል ማርያም ምስጋና ይገባታል። አመስግኗት። መጋቤ ብሉይ ቅዱስ ሚካኤል እስራኤልን መርቶ ከነዓን ያገባ እኛንን መርቶ መንግሥተ ሰማያት እንዲያገባን ስሙን ጠርታችሁ አመስግኑት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ስማቸው ለዘላለም ይክበር ይመስገን። ቅዱሳን መላእክት ጥበቃቸው፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ስማቸው ለዘላለም ይክበር ይመስገን። ቀን በደመና ሌሊት በእሳት ብርሃን መራቸው። በዚህ ኃይለ ቃል መነሻነት የዕለቱን በዓል ጥቂት አባታችን እንዲያስተምረን ቸሩ መድኃኔዓለም ፈቃዱ ይሁንልን። መቼም ከኛ የሆነ ነገር ምንም እንደሌለን ታውቃላችሁ። ሁሉ የእግዚአብሔር ነው። ሁሉ የኛ ነው። እኛ የእግዚአብሔር ነን። ጊዜው የእግዚአብሔር ነው። በአጠቃላይ የእግዚአብሔር ከሆነ እኛ ደግሞ ለእግዚአብሔር እንሰጣለን። እግዚአብሔር ደግሞ በዚህ መካከል በዓሉን ነግሮን ተርኮልን አስተምሮን የቀማን መልሰን የበደልን ክሰን የተጣላን ታልቀን እንደ ቃሉ ተመላልሰን መንግሥተ ሰማያት እንድንገባ በቃሉ ምክንያት ምስጋና ቀርቦላችሁም መቼም ሰፊ ትምህርት እንድንማማር ቀደም ብላችሁ ብትመጡ ጥሩ ነበር። ቁጥራችሁ ብዙ ነው፣ ትበቃላችሁ። በእናንተው ከተጠቀማችሁበት ቃሉን በቂ ናችሁ። ግን አርፍዳችሁ ነው የመጣችሁት። እግዚአብሔር በሚያውቀው ለማስተማር ፈቃደኞች ነበሩ። ብዙ መምህራኖችም አሉ። ለመምህር ጌታቸው ወገባቸውን ታጥቀው ሊያስተምራችሁ መጥተው ነበረ። ግን ጊዜ እንግዲህ ይገድበናል። አሁን 6 ሰዓት ቅዳሴ እንገባለን። 8 ሰዓት የቅዳሴው መጠናቀቂያ ስለሚሆን በጣም ረፍዷልና ዞሮ ዞሮ ደግሞ ጥቂት በአጭር ግን የበዓሉን የመጣንበት መሰረታዊ ጭብጥ ሐሳብ እንማራለን። እንደምን አረፈዳችሁ? እንደምን ከረማችሁ? ይሄ ደግ ሕዝብ እግዚአብሔርን አመስግኑት። የእውነት ደጎች ቅኖች እኮ ናችሁ እናንተ እግዚአብሔር ይወዳችኋል። ንጹሖች ስለሆናችሁ ልባችሁ ንጹሕ ነው፣ ምንም የለባችሁ። አመስግኑ ደግማችሁ። ምስጋናችሁ ጸራሪያም ይድረስላችሁ። እግዚአብሔር ምስጋናችሁን ይቀበልላችሁ።
አዝመራችሁን ይባርክላችሁ፣ ትዳራችሁን ይባርክላችሁ፣ ልጆቻችሁን በጥበብ ያሳድግላችሁ፣ ወጣቱን በማስተዋል ይምራላችሁ። እግዚአብሔር ሁላችንን መጨረሻችን ያሳምርልን። ቀኑ የዛሬው በዓል የነጻነት በዓል ይባላል። የምን በዓል ይባላል? አይሰማም። የነጻነት በዓል ይባላል። የሰዎች ልጆች በራሳቸው ፈቃድ ባርነት ገጥሟቸው ነበረ። ባርነት የሚገላመጡበት የሌለ በጣም ከባድ የሆነ ባርነት፣ ይልቁንም ሴቶች እንኳን ነፃነት የሌላቸው፣ ወንዶችም በተመሳሳይ መልኩ፣ ወጣቶች በተመሳሳይ መልኩ፣ እርጉዞች፣ ወላዶች ነፃነት የሌለበት ጊዜ ነበረ። ታዲያ ነፃነታቸውን ያወጀላቸው ይህ መልአክ ክንፉን ዘርግቶ ያ ነቢይ ያ ደግ ነቢይ ባለቤቱ በታሪክ እንዳነበብነው ከ570 ጊዜ ያነጋገረው በመጽሐፍ ቅዱስ ክፍል በብሉይ ኪዳን ደግሞ ከ181 በላይ ቃል ለቃል ያነጋገረው በሙሴ መሪነት፣ በቅዱስ ሚካኤል ጠባቂነት፣ በመድኃኔዓለም ቸርነት ደግሞም በሕዝቡ ጥረት ነፃ የወጡበት በዓል ነው። የነፃነት በዓል አመስግኑ። የነፃነት በዓል እንግዲህ እንደዚህ ነው ጉዳዩ። የበዓሉን መነሻ ጥቂት ተከታተሉ። እልልታውን ትታችሁ ተከታተሉ። ባጭር ልገልጽ ስለሆነ የበዓሉ ጉዳይ እንደዚህ ነው። አብርሃም ይስሐቅን ይወልዳል። ይስሐቅ ያዕቆብን ይወልዳል። ያዕቆብ 12ቱ ነገደ እስራኤል ይወልዳል። ናች እስራኤል የምትባለው ሀገር ማርና ወተት የምታፈስ ሀገር ናት። እግዚአብሔር የሚመሰገንባት ሀገር ናት። እግዚአብሔር በኋላም ሰው የሆነባት ለፍርድም የሚመጣባት ሀገር ናት። ይች ሀገር ምስጋና የማይቋረጥባት ሀገር፣ ተስፋ የተነገረባት ሀገር ናት እና እንዲሁ በዚህ ምክንያት የያዕቆብ ልጅ ዮሴፍ የሚባለው ታሪክ ሊሰራ ሲጀምር አምላካችን በያዕቆብ ልጅ በዮሴፍ መካከል ሕልም ወይም ራእይ ታየው። በዚህ ምክንያት ያ ያዕቆብ የሚባለው ልጅ ዮሴፍ የሚባለው ልዩ ልዩ ሕልም ይታየው ነበር ወይም ራእይ ይታየው ነበርና በወገኖቹ ላይ እንደሚነግስ፣ ችግር እንደሚፈታ፣ እግዚአብሔር እንደሚገለጥለት፣ እግዚአብሔር እንደሚጠብቀው ይነግራቸዋል በአጭር አነጋገርና በዚህ መንገድ ወንድሞቹ ግን ቀኑበት ይላል። እንደምን አረፈዳችሁ? እነማን ቀኑበት? አይሰማም። በወንድም ይቀናል፣ በእናት ላይ ይቀናል፣ በእህት ላይ ይቀናል፣ በሃይማኖት ላይ ይቀናል። አይቀናም አይደል? እናንተ ግን አትቀኑም። አመስግኑት እግዚአብሔር። ደጎች ናችሁ። አዎ በወንድማቸው ላይ ቀኑ እየነገራቸው ነበርና በመጀመሪያ አባቱ ያዕቆብ ደስ አለውና ልጄ እግዚአብሔር በአንተ ላይ ድንቅ ስራ ሊሰራ ፈልጓል። ይህን ምስጢር ግን ለማንም እንዳትናገር ልጄ፣ ለወንድሞችም አትንገራቸው። ጥብቅ ምስጢር ነው። እግዚአብሔር በአንተ ትከሻ ላይ አድሮ ስራ ሊሰራ ፈልጓል። ግን ለወንድሞች ከነገርካቸው ጥሩ አይደለም። አባት ለልጅ ያውቃል። እንደምን አላችሁ? አባት ለማን ያውቃል? ለልጅ ያውቃል። ይኸውላችሁ ልጅ ቢሮጥ አባቱን አይቀድምም። እሺ እሺ በሉኛ። አዎ። ስለዚህ ያዕቆብ ሲነገረው አልሰማለና ለወንድሞቹ ነገራቸው። ይሄ ወገኛ በእኛ ላይ ነግሶ እኛን ሊረግጠን አይደለም ምን ይሻለናልና ባጭሩ ወንድማቸውን ብዙ ታንገላቱት በኋላ እንደውም እንጀራ ይዞ መጥቶ እኮ ነው የተጫወቱበት። እንዴት አላችሁ? ዛሬም እንጀራ የምናበላቸው ሰዎች ለእኛ የሚያመቻቹት ነገር ጥሩ አይደለም። እንጀራ ስላበላናቸው፣ ስራ ስላስተማርናቸው፣ ፍቅር ስለሰጠናቸው እንግደላቸው ይሉናል። እንዲህ ነው እኮ ሰው ደካማ ነው። ዮሴፍ እንጀራ ተሸክሞ መጡ። እንጀራውን ተቀብለው እንግደለው አሉ። ወንድማማቾች ለማንኛውም የተለያየ ሀሳብ ነበራቸው። ከሚገደልስ ቢሸጥ ይሻላል አሉ። በይሸጥ ተስማሙና በ20 ብር ሸጡት። ወንድማቸው ምናቸው አይሰማም። ዛሬ ወንድሞቻችን እየተሸጡ አይደለም? እህቶቻችን እየተሸጡ አይደለም? ታሪክ እየተሸጠ አይደለም? ሃይማኖት እየተሸጠ አይደለም? የኢትዮጵያ የጥንቷን ታሪክ ይመልስልን።
ፍቅሯን ይመልስልን፣ አንድነቷን ይመልስልን። በእውነት ማመስገን የሚቻለው ሰላም ሲኖር ነው። መኖር የሚቻለው እሰይ ገብቷችኋል። አመስግኑት፣ ወደም አድርገን አመስግኑት፣ አመስግኑት። የሚገርም ነው። በዚህ ምክንያት ለካ ደጎች ከሆንን ስንሸጥም አብሮን ይሸጣል እግዚአብሔር። ምእመናን ደጎች እንሁን ብቻ፣ ቅኖች እንሁን ብቻ፣ አናሽ ብቻ፣ አስተዋዮች እንሁን። ዮሴፍ በግብፅ ሲሸጥ አብሮ እግዚአብሔር ተሸጠለታ። የሚገርመው ነገር ተሸጠበት ቦታ ደግሞ ተወዳጅነትን አተረፈ ይላል ታሪኩ። ተወዳጅነትን አተረፈ። ለካ ምእመናን እኛ ቅኖች ከሆንን በሄድንበት ሁሉ ይቀናናል። በሄድንበት ሁሉ እንጀራ እናገኛለን። በሄድንበት ሁሉ እግዚአብሔር ይከተለናል። ወንድሞቻችን ነፈለገ ተመልከቷቸው፣ አዲስ አበባ ቀንቷቸው ከብረው ይገኛሉ። አመስግኑት እግዚአብሔር። በተመሳሳይ መልኩ ሌሎችንም ይሄ ቅኖች ስለሆኑ እኮ ነው። የእግዚአብሔር ሰዎች ስለሆኑ እኮ ነው። ቅዱስ ሚካኤል ጠባቂያችን ስለሚሉ፣ እግዚአብሔር ፈጣሪያችን ስለሚሉ አመስግኑት። ልክ እኮ ነው። ተመልከቱት። ስለዚህ ዮሴፍ በተሸጠበት ሀገር ከበረ፣ ገነነ፣ ነገሰ፣ ተወዳጅነትን አተረፈ። ጠላት ደግሞ አሁንም አላረፈም። ይመናል። እናንተ ስትበረቱ እኛም ስንበረታ ጠላትም የራሱን ስራ ይሄዳል። ግድ የለም እኛ ብቻ እንዳንሰለች አንድ ቀን ስለሚወጣልን ታሪክ ሳይለወጥ ይቀራል ብላችሁ ኢትዮጵያ እንዲህ እንዳዣበበባት ክፋት ይቀር ይመስላችኋል? ፀሐይ ይወጣል። አመስግኑት። ይመጣል። አንድ ቀን ይመጣል። ስለዚህ በዚህ መንገድ በባጭሩ በሚደንቀውና በሚገርመው ሁኔታ ባለበት ቅዱስ ዮሴፍ በተሸጠበት ሀገር እንደገና ደግሞ ሌላ ክፋት መጣና ታሰረ፣ እስር ቤት ገባ። እስር ቤት ሲገባ ደግሞ አብሮት መድኃኔዓለም ታሰረለት። አብሮን ይታሰር፣ አብሮን ይቅደም፣ አብሮን ይግባ፣ አብሮን ይውጣ። በትዳራችን ይቅደም፣ በስራችን ይቅደም፣ በሰላማችን ይቅደም፣ በፍቅራችን ይቅደም። በምስጋና ጥሩት እንዲቀድም። ሊገርም ነው። ተመልከቱት እንግዲህ ተመልከቱት። ገሰገሰ። እዛ ታሰረበት ቦታ ቁርጫ ይበላዋል ተብሎ ሲጠበቅ፣ ቅማል ይበላዋል ብሎ ሲጠበቅ፣ እዛ ደግሞ የእስር ቤት ኃላፊዎች ሁሉት እግዚአብሔር አብሮ ታስረዋል። የሚገርም ነገር ነው። እዚያ ደግሞ ያህልሙ ቀጠለ፣ ያ ታሪክ ቀጠለ። በዘመኑ የነበረው ንጉሥ ሕልም አለመ። የ7 ዓመት ረሃብ፣ የ7 ዓመት ችግር ተገለጠለት። ይሄን ሕልም ማን ይፍታልኝ አለ። አዳሪዎች አሉት፣ ወይም ሰራተኞች አሉት፣ ወይም አማካሪዎች ጠቢባን አሉት። አይ እስር ቤት ዮሴፍ የሚባል አለ፣ ይሄንን እሱ ይተርጉመው እንጂ እኛ አንችልም አሉ። እንዴት አይነት ሰው ነው? እንዲህ አይነት ሰው ነው። ከዚያ በኋላ ተጠራ፣ ከእስር ቤት ወጣና ዮሴፍ የምትባለው አንተ ነህ? አዎ። ይሄንንም ትፈታለህ? ሕልምን እንጂ የሚፈታ እግዚአብሔር ነው አለ። እግዚአብሔርን አስቀደመ፣ ምስጢሩ ተገለጠለት። ትዳራችሁ እንዲቃና እግዚአብሔርን አስቀድሙ፣ እንዲሳካላችሁ ምዕመናን፣ ውጤታማም ትርፋማ እንድትሆኑ እግዚአብሔርን አስቀድሙ። እልል በሉ፣ አስቀድሙ፣ ይሳካል። የሚገርም ነው። ተረጎመለት። ምንድነው አለው? 7 ዓመት ረሃብ ይመጣል በሕዝቡ ላይ፣ በግብፅ ላይ የ7። ታዲያ መፍትሄው ምንድነው አለ? መፍትሄውንማ እንግዲህ የ7 ዓመት ረሃብ የሚያስወግድ እህል ማከማቸት ነው። ሌላ ምን አለ? ታዲያ ለዚሁ ብልሁ አንተ ነህ፣ በዚሁ ላይ ሾሜሃለሁ፣ አሰልጥኜሃለሁ አለ። ግብፅም ረሃብ ተጀመረ። ኢየሩሳሌም ባሰበት ይላል። እንዳውም ኢየሩሳሌም ባሰበት ተራቡ ወንድሞቹ የ7 ዓመት ችግር የሚያስወግድ እህል አከማቸው። ቅዱስ ዮሴፍ እና ወንድሞቹ በግብፅ እህል እንዳለ ሰሙ። እህል እያልን አንሞትም፣ ግብፅ እህል አለ ብለውናል ብለው ተያይዘው መጡ። የሚያከፋፍለው ያ ይሸጡት ወንድማቸው ነው። አይ የሚገርም ነገር እኮ ነው እናንተ። እህል የሚያከፋፍለው ወንድማቸው ያ በ20 ብር የሸጡት ነው። እና እሱ አወቃቸው፣ እነሱ ግን አላወቁትም። ክፉዎች ኃጢአት ሰርተው ይረሳሉ። እንደምን አረፈዳችሁ። ኃጢአት አይረሳም፣ በደል አይረሳም። አዎ ዮሴፍ ግን አልረሳቸውም፣ ያውቃቸው ነበር። ተመለከታቸው። ያ ክፋታቸው እንዴት ይረሳል? ያ በደል እንዴት ይረሳል? አያቸው። ተወጣቸው አላቸው። ከኢየሩሳሌም ማን ይባላል አባታችሁ? ያዕቆብ ይባላል። ስንት ናቸው? 12። እናንተ ውሸተኞች፣ አንድ ሰው 12 ወንድ ይልቃል። ኧረ ልክ ነው አባታችን አለ፣ አንዋሽም። አንድ ወንድማችን እንዳውም እነሆ ተሸጧል፣
ብለው ምስክርነት ሰጡ። እስካሁን በሕይወት ይኖራሉ አናውቅም፣ ሞትም ሊሆን ይችላል አሉ። ለዮሴፍ ሕይወቱን በሞት ነገሩት። ቀበሮ ለዮሴፍ ብዙ ነው። ብቻ ልመለስ እሱልቶ ባጭሩ በዚያ ረሃባቸው የሚወገዱ ወንድማቸው በሕይወታቸው ገንዘቡንም ስንዴውንም አድርገው ሸኛቸው። ተመልሰው ወደ ሀገራቸው ሲመለሱ አባታቸው እህል ይዘው ሲመጡ ደስ አለውና ልጆች እንኳን ደህና ገባችሁ አለ። አንድ ደግ ሰው አግኝተን እንዲህ አድርጎ ከነ ገንዘባችን መለሰን። ሲያልቅ ተመልሰው ደግሞ ተያይዘው ሲሄዱ ወንድማችሁን ትንሹን ምናምን የሚባለውና ሽማግሌውን ይዛችሁ ነው ተባሉ። ባጭሩ ትንሹ ወንድማቸውን ይዘው ሄዱ። ባጭሩ ማለት ነው። ያዕቆብ አብረው ሄዱ። ከዚያ በኋላ እህላቸውን ከቶ ወንድሙን ለብቻ አስቀርቶ ባጭር አገላለጥ እንደገና ራሱን ገልጦላቸው የሸጣችሁኝ እኔ ወንድማችሁ ዮሴፍ እባላለሁ። ለካ የሸጣችሁኝ የእናንተን ረሃብ ላስወግድ ነውና፣ ግን እናንተ ለክፉ አደረጋችሁት፣ እግዚአብሔር ለበረከት አደረገው። በዚህ ምክንያት ግብፅ 70 ሆነው ወረዱ፣ 600 ሆነው ረዱ። እስራኤላውያን ጀግኖች ናቸውና አዋቂዎች ናቸውና ግብፃውያን ሲሰለጥኑባቸው ደነገጡ። አገዛዝና እናብዛባቸው አሉ፣ እንሰልጥንባቸው አሉ። አገዛዝ አጸኑባቸው። እነሆ በሴቶችም ላይ ጫና ተፈጠረ፣ በወንዶችም ላይ ጫና ተፈጠረ። መቅሰፍት ሁሉ እስከሚመጣ ድረስ ተጫኗቸው። ታዲያ ያፈርዖን የሚባለው አገዛዝ ሲያጸናባቸው እነሆ ሙሴ ተላከ። ሙሴ ተነሳ። እግዚአብሔር በሙሴ ላይ ተመለከተ። እስራኤላውያንን ወገኖችን ልቀቅ በለው አለ። ዛሬም እግዚአብሔር ሙሴን ለኢትዮጵያ ይተካ ብላችሁ አመስግኑ። ይተካ ስለሚቻል በዚህ መንገድ እነሆ ሙሴ እንዲህ አለው፣ ፈርዖን ልጆችን ሕዝቦችን ልቀቅ ብሎሃል አለው። ፈርዖን ልቡ ደንድኗልና እግዚአብሔርንም አላውቅም ሕዝብህንም አልለቅም አለ። በዚህ ሰዓት እግዚአብሔር ተቆጣ፣ መለሰ። ሙሴ እንዲህ አለ፣ እነሆ በሀገርህ ላይ መቅሰፍት እንዳይመጣብህ፣ ረሃብ እንዳይመጣብህ አስብበት አለው። አይመጣም አለ። ረሳው ሰው መሆኑን። እንደምን አረፈዳችሁ? ምን መሆኑን ረሳው? ኃጢአት የምንሰራው ሰው መሆናችንን ስንረሳው ነው። በሰው ላይ ክፋት የምናስበው ተንኮል የምናስበው ሰው መሆናችንን ስንረሳ ነው። እነሆ ሟች መሆኑ በስላሽ መሆኑን ፈርዖን ረሳው። ወንበሩ እንደሚገለበጥ ረሳው። ታሪክ እንደሚቀየር ረሳው። ጆሮ ያጥረናል ለማንኛውም ቅዱስ ጳውሎስ እንዳለን። ስለዚህ እንደገና ሙሴ በ9 መቅሰፍት በ10ኛ ሞተ በኩር ትጠፋላችሁ ቢላቸውም አልሰማም አሉ። ከዚህ በኋላ መቅሰፍት መጣ፣ ጉንዳን መጣ፣ ረሃብ መጣ፣ ቅማል መጣ፣ በላያቸው መለያየት መጣ። አልባነኑም። ሙሴ እንግዲህ በርታ፣ ሕዝቤን ይዘህ ውጣ፣ አይዞህ እኔ እቀድምልሃለሁ አለው። ሙሴም በረታ፣ ጠነከረ። ተነሱ አላቸው። ከነገንዘባቸው፣ ከነወርቃቸው፣ ከነልጆቻቸው ተነሱ። እየገሰገሱ ሳሉ እነሆ በጣም ሲያስጨንቃቸው፣ ከዛ መቅሰፍት ሲበዛ፣ ረሃብ ሲመጣ፣ ጉንዳኑ ሲበዛ፣ ጭንቀቱ ሲበዛ ፈርዖን ውጡልኝ እናንተ እስራኤላውያን አለ። እሺ ብለው ተነስተው ሲወጡ ለካ ግብፅ ያማረባት በእስራኤላውያን ኑሮ ድቅ ብሎ ተራራውን ሳያት እንደ የተለበለበ ግንድ መስላለች። ግብፅ ባዶዋን ቀረች። ለካ ያማረባት በእስራኤል ኑሯል ግብፅ። እነሱን ለቅቄ ማልመራ ነው ይዛለ። እንደገና 85,000 ወታደር አስከትሎ ስንት አይሰማኝም፣ ያውም በምን በፈረስ፣ እነሱ በእግር እሱ በፈረስ። ተመልከቱት። እየገሰገሱ ኤርትራ ባህር ላይ ተገናኙ። ሙሴ መለስ ሲል ጊዜ ገመገም መስሏል። በፈረስ እየሮጠ ነው፣ ወታደሩ እየገሰገሰ ነው። ኧረ ምን ይዋጠኝ፣ ለምን አውጣልከኝ? ልታስበላኝ ነው ሕዝቤንም እኔንም አለ። እግዚአብሔር እጅህ ላይ የሰጠው ምልክት አለ። ምን አለው? ያቺ በትር ሲመታት የኤርትራ ባህር ከሁለት ክፍል አለ። ክብር ለእግዚአብሔር ይሁን። ተከፈለ።
ኃጢአታችንን ይክፈልልን፣ በደላችንን ይክፈልልን። ኢትዮጵያ ላይ ያለውን ችግር በሙሴ በትር ዛሬ መስቀሉ ነውና ከኢትዮጵያ ምድር ላይ ቀጥቅጦ ያጥፋ ብላችሁ አመስግኑት። ያጥፋ ያጥፋ ያጥፋ። ሚገርም ነው። በዚህ ምክንያት እነሆ ግቡ አትፍሩ አላቸው። ብዙ ምልክ ጭብሎ ገባ። እስራኤላውያን ጥልቅ ብለው ገብተው እያመሰገኑ መሃል ከደረሱ በኋላ ልክ ዳርቻ ነው ቅሲሉ። እነዛ ደግሞ ፈርዖን ከነሰራዊቱ 185,000 ወታደር ከነፈረሱ ከነወታደሩ ጥልቅ ሲል እንደገና ሙሴ ምታው አለ። ሲመታው እንደገና ውሃው እንደገና ግጥም ማለት የክፋታቸው ጉዳይ አሰጠማቸው። ክፉዎች አወዳደቃቸው ይከፋል። እግዚአብሔርን የለመኑ አውጣኝ ያሉ ወጡ፣ እንብላ ያሉ ተበሉ። ምዕመናን ከመበላት ይጠብቃል። በዚህ ምክንያት እስራኤል ከኤርትራ ባህር ከተሸጋገሩ በኋላ እየበረደባቸው መጣ። 40 ቀን ሙሉ ወይም 40 ዓመት ይላሉ። ብዙ ነው ትንታኔው። ባጭሩ በትርጓሜያችን ሲስተም እነሆ ቅዱስ ሚካኤል በ7 ደመና በስንት ደመና አይሰማኝም። ከላይ ከሰማይ አንድ የላይኛው እሳት እንዳያቃጥላቸው፣ ከምድር ረመጫው እንዳያቃጥላቸው፣ ከግራ ጠላት እንዳያቸው፣ ከቀኝ ጠላት እንዳያቸው፣ ከፊት ጠላት እንዳያቸው፣ ከኋላ ጠላት እንዳያቸው፣ የመጨረሻ አጋንንት ስራውን መንገዳቸው ላይ መርዝ ይረጫልና የ3 ቀን የ4 ቀን ጎዳና ወደፊት መርዙን የሚረጭ ደመና አዘጋጅቶ እነሆ በዚህ ዕለት በቅዱስ ሚካኤል ጠባቂነት በሙሴ መሪነት በእግዚአብሔር ቸርነት ምድረ ከነዓን በነፃነት ገቡ እላቸዋለሁ። ደስ ይበላችሁ ባጭሩ። ስለዚህ ይህ ቀን የነፃነት በዓል ይባላል። ቅዱስ ሚካኤል ኢትዮጵያን ነፃ ያውጣት በሉ በሉ እንጂ ቅዱስ ሚካኤል በሉ። ኢትዮጵያን ሀገራችንን ቤተ ክርስቲያናችንን ነፃ ያውጣልን። ምን በሉ ያወጣታል። ሌላውም ሁለተኛው ቅዱስ ሚካኤል የተሾመበት ዕለት ነው። ሹመቱ ደግሞ እነሆ እንደ ፓርላማ ያለ ስልጣን አይደለም። ሹመቱ በሰው ላይ ነው የተሾመው። ሹመቱ ለጥበቃ ነው። ሹመቱ ለምስጋና ነው። ሹመቱ ለይቅርታ ነው። እንደ የሰው ልጆች ከኃጢአት ነፃ እስከሚመጡ ድረስ ሊቃውንቱ ያደሩበት እስከ ስርየት ለኃጥአን ይስል ተብሎ የሁላችሁ ኃጢአታችን እስከሚደመሰስ ድረስ የሚለምንልን ቅዱስ ሚካኤል እንደ እግዚአብሔር ቸር የሆነ ተሾሞልናል። ደስ ይበላችሁ። ስለዚህ ይህ ቀን የነፃነት ቀን ከሆነ ኢትዮጵያ መቼ ነው ነፃነት የምታገኘው? ቤተ ክርስቲያናችን መቼ ነው ነፃነት የምናገኘው? እኛ መቼ ነው ነፃነት የምናገኘው ስንል የቤት ስራው ንስሐ ስንገባ፣ የበደልን ስንክስ፣ የተጣላን ስንታረቅ፣ የቀማን መልሰን፣ የበደልን ክሰን፣ የተጣላን ታርቀን፣ ራሳችንን ገሰን፣ በመጨረሻም እግዚአብሔር አባታችን መንግሥተ ሰማያት እንዲያገባ ሀገራችንን ነፃ እንዲያወጣልን ቤተ ክርስቲያናችን ከፈተና እንዲጠብቃት ሕዝቡ እንዲማር ይችን ሀገር ነፃ ያውጣልን። ስላስተማረን ስሙ ይክበር ይመስገን። መርቶ ቅዱስ ሚካኤል ገነት ያግባን ብላችሁ አመስግኑ። እልል ብላችሁ እግዚአብሔርን አመስግኑት። በመምህራችን ላይ አድሮ ያስተማረን የመከረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መምህራችንን በእውነት በአጭር ደቂቃ ብዙ ትምህርት ብዙ ዕውቀት በደንብ አድምጣችኋል አይደለ? የተማርነውን በልቦናችን ያሳድርብን። መምህራችንን ቃለ ሕይወትን ያሰማልን፣ ሀብተ መምህራንን ያድልልን። በጣም ቅድም እንዳሉት በጊዜ መታችሁ